ጸሎት ወደ እግዚአብሔር የምናደርገው ግንኙነት ሜጀር አድርገን ስናየው ጸሎት በሁለት ነው የሚከፈለው። አንደኛው ቶፒካል ፕሬየር ነው፣ አንደኛው ፍሪ ፕሬየር ነው የሚባለው። ወይም ደግሞ በአማርኛ በአጀንዳ ላይ የተመሰረተ ጸሎትና ነፃ ጸሎት በመባል ይከፈላል። አንተ ስትጸልይ ትላንት ጸልየ ከሆነ ትላንት ጸልየሽ ከሆነ በአጀንዳ ላይ የተመሰረተ ጸሎት ጸልየሻል። ወይም ደግሞ ዝም ብሎ ነፃ ጸሎት ጸልየሃል። ነፃ ጸሎት ማለት ምን ማለት ነው? ርዕስ የሌለው ተንበርክከ አንዴ ሲመጣልህ ስለ ቤተሰብ፣ አንዴ ሲመጣልህ ስለ ንብረት፣ አንዴ ሲመጣልህ ስለ ሰው ብቻ ግን መልክ የሌለው የተለያየ አይነት ኮንቴንት ወይም ሐሳብ የያዘ ጸሎት እሱ ምን ይባላል? ነፃ ጸሎት ወይም ፍሪ ፕሬየር ይባላል። በአጀንዳ ላይ የተመሰረተ ጸሎት ደግሞ እግዚአብሔር አምላክ እንዲያደርግላችሁ በምትፈልጉት ሜጀር ጉዳይ ወይም ዋነኛ ጉዳይ፣ ለምሳሌ እግዚአብሔር አምላክ ሆይ ልጄን እንድትፈታው እፈልጋለሁ የሚል ርዕስ ይዛችሁ ላለፉት ብዙ ሳምንታት፣ ወራት ወይም ዓመታት እየጸለያችሁ ከሆነ የጸለያችሁት ቶፒካል ፕሬየር ወይም በአጀንዳ ላይ የተመሰረተ ጸሎት ጸልያችኋል ማለት ነው። ከዘፍጥረት እስከ ራእይ የእግዚአብሔርን ቃል ስናይ አብዛኛዎቹ እግዚአብሔር አምላክ የወረደባቸው የመለሳቸው ታሪክ የቀየረባቸው ጸሎቶች ቶፒካል ፕሬየር ወይም በአጀንዳ ላይ የተመሰረቱ ጸሎቶች ናቸው። እነኚህም መካከል እግዚአብሔር አምላክ በቃሉ ያስተማረን ኢያሱ በእግዚአብሔር ፊት የእስራኤልን ተደጋጋሚ ሽንፈት ለማስወገድ አጀንዳ ይዘው ማቅ ለብሰው ሽማግሌዎች ሰብስበው ጸለዩ። እግዚአብሔር አምላክ መለሰ። ይሄ አጀንዳ ጸሎት ነበረ። ይሄ ብቻ አይደለም፣ ሐዋርያቶች በእግዚአብሔር ፊት በአጀንዳ ጸሎት ጸለዩ። እርሱም ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ውስጣቸው ወደሚያሳድዱን ተመልከት፣ ዛቻቸውን እያሉ ጸለዩ። እግዚአብሔር አምላክ ወረደ። ብዙዎቹ ጸሎቶች አትኩሮት ያላቸውና በአንድ በሆነ አጀንዳ መሰረታዊ ጉዳይ ላይ ያጠነጠኑ ስለነበረ እግዚአብሔር አምላክ ሲመልሳቸው ታያላችሁ። እስኪ አንድ ሰው ጮክ ብሎ ትንቢታዊ ጸሎት በሉት። ትንቢታዊ ጸሎት ዛሬ ጸልያለሁ። ዛሬ እጸልያለሁ። ይሄን ትንቢታዊ ጸሎት በሉ። ይሄን ትንቢታዊ ጸሎት ስጸልይ እግዚአብሔር አምላክ አሁን ለኔ የሚያደርገው ተአምራት አለ። ስንቶቻችሁ ተዘጋጅታችኋል? ፕሮፌቲክ ፕሬየር ወይም ትንቢታዊ ጸሎት ለመጸለይ? አሜን። ትንቢታዊ ጸሎት ወይም ፕሮፌቲክ ፕሬየር ለመጸለይ የተዘጋጀ ሰው እግዚአብሔር አምላክ በጸለይኩት ጸሎት አሁን ይመልስልኛል የሚል ሰው ካለ አሁን በትንቢታዊ መንፈስ እጸልያለሁ ብሎ ጮክ ብሎ ይናገራል። አሁን በትንቢታዊ መንፈስ እጸልያለሁ። ይሄን ጸሎት ስጸልይ በሉ። ይሄን ጸሎት ስጸልይ ተራሮች ከፊቴ ይነሳሉ። ሰማይ በላይ ይከፈታል። ጠላቶቼ ይወድቃሉ። የጠላቶቼ ጀርባ ይሰበራል። እግዚአብሔር ታምራቴን እጄ ላይ ያመጣል። ይሄን ጸሎት በሉ። አሁን እጸልያለሁ። አሁን እግዚአብሔር ይመልስልኛል። ክብር ለጌታ ይሁን። አሜን። ስለ ጸሎት ብዙዎቻችሁ የምታውቁት ጸሎት አለ። በተለይ በነበራችኋቸው ቤተክርስቲያን ውስጥ በተለምዶ የምትማሩት ጸሎት አለ። ምናልባት በጣም በዛ ከተባለ ዲፍረንት ካይንድስ ኦፍ ወይም ደግሞ የተለያዩ የጸሎት አይነቶች አሉ። ከነኛ ጸሎቶች መካከል ምናልባት 1 3 ወይም 4 ወይም 5 ቢደልቁ ይመስለኛል። እኔም እንደናንተ ተምሬ ስለነበር ከነኛ መካከል አንዳንዱ የምልጃ ጸሎት፣ የምስጋና ጸሎት፣ የአምልኮ ጸሎት፣ የውጊያ ጸሎት፣ ከዛ ደግሞ ምናልባት ከተጨመረ የልመና ጸሎት። ከነኚህ ውጪ የጸሎት አይነቶች እስቲ ንገረኝ ብዬ ብጠይቅ ምናልባት ከዚህ የሚያልፍ የለም። ግን በመንፈስ ዓለም ከ14 በላይ የሆኑ የጸሎት አይነቶች አሉ። እነኚህን የጸሎት አይነቶች መረዳትና ማወቅ ላንቺ እግዚአብሔርን በሚገባው እርሱ በሚሰማበት ቋንቋ ኮኔክት ማድረግ ስለሆነ እግዚአብሔር አምላክን የምትፈልጉትን ነገር ልትቀበሉ ትችላላችሁ ከጌታ። ብዙ ሰው የሚጸልየውን የጸሎት አይነት ወይም ምን አይነት ጸሎት መጸለይ እንደሚገባው ስለማይረዳ ጸሎቱ ይዘገያል። ከነዛ መካከል አንዱን ነው ፕሮፌቲክ ፕሬየር ወይም ትንቢታዊ ጸሎት የሚለውን ከ14ቱ አንዱን እናገራለሁ። አሜን። ስንቶቻችሁ ለመስማት ተዘጋጅታችኋል? አሁን ቁልፍ ነው የምሰጣችሁ። አሜን። ይሄ የገባው ሰው ብቻ ነው። ለአንድ ሰው ቁልፍ ነው የምሰጠው። አሜን። አይሰማም። አሜን። ለአንድ ሰው ቁልፍ እሰጣለሁ። አሜን። ይሄን ቁልፍ ይዘህ ሄደ መክፈት ብቻ ነው። አሜን። የምትፈልገውን ለመቀበል። አሜን። አሜን። ቁልፉን ለመውሰድ የተዘጋጀ ብቻ እጆቹን ያሳየኝ።
አሁን በሉ አሁን እሰማለሁ ከዚያም በሉ ቁልፉን ወስዳለሁ እግዚአብሔር አምላክ በዚህ ቁልፍ በሉ ለኔ ታምራት ያደርጋል። ይህንን ጸሎት ከማስተማረ በፊት ጸሎት የሚባለውን ነገር ልንገራችሁ። ጸሎት ወደ እግዚአብሔር የምናደርገው ግንኙነት እንደሆነ መቼም ሁላችሁም ይሄን ታውቃላችሁ። ግን ሜጀር አድርገን ስናየው ጸሎት በሁለት ነው የሚከፈለው። አንደኛው ቶፒካል ፕሬየር ነው፣ አንደኛው ፍሪ ፕሬየር ነው የሚባለው። ወይም ደግሞ በአማርኛ በአጀንዳ ላይ የተመሰረተ ጸሎትና ነፃ ጸሎት በመባል ይከፈላል። አንተ ስትጸልይ ትላንት ጸልየሽ ከሆነ በአጀንዳ ላይ የተመሰረተ ጸሎት ጸልየሻል። ወይም ደግሞ ዝም ብሎ ነፃ ጸሎት ጸልየሃል። ነፃ ጸሎት ማለት ምን ማለት ነው? ርዕስ የሌለው ተንበርክከ አንዴ ሲመጣልህ ስለ ቤተሰብ፣ አንዴ ሲመጣልህ ስለ ንብረት፣ አንዴ ሲመጣልህ ስለ ሰው፣ አንዴ ሲመጣልህ ስለ ጤንነት፣ አንዴ ሲመጣልህ ስለ በር፣ አንዴ ሲመጣልህ እግዚአብሔር ተራራ እንዲያነሳ፣ ብቻ ግን መልክ የሌለው የተለያየ አይነት ኮንቴንት ወይም ሐሳብ የያዘ ጸሎት እሱ ምን ይባላል? ነፃ ጸሎት ወይም ፍሪ ፕሬየር ይባላል። በአጀንዳ ላይ የተመሰረተ ጸሎት ደግሞ እግዚአብሔር አምላክ እንዲያደርግላችሁ በምትፈልጉት ሜጀር ጉዳይ ወይም ዋነኛ ጉዳይ፣ ለምሳሌ እግዚአብሔር አምላክ ሆይ ልጄን እንድትፈታው እፈልጋለሁ የሚል ርዕስ ይዛችሁ ላለፉት ብዙ ሳምንታት፣ ወራት ወይም ዓመታት እየጸለያችሁ ከሆነ የጸለያችሁት ቶፒካል ፕሬየር ወይም በአጀንዳ ላይ የተመሰረተ ጸሎት ጸልያችኋል ማለት ነው። ከዘፍጥረት እስከ ራእይ የእግዚአብሔርን ቃል ስናይ አብዛኛዎቹ እግዚአብሔር አምላክ የወረደባቸው የመለሳቸው ታሪክ የቀየረባቸው ጸሎቶች ቶፒካል ፕሬየር ወይም በአጀንዳ ላይ የተመሰረቱ ጸሎቶች ናቸው። ከነኚህም መካከል እግዚአብሔር አምላክ በቃሉ ያስተማረን ኢያሱ በእግዚአብሔር ፊት የእስራኤልን ተደጋጋሚ ሽንፈት ለማስወገድ አጀንዳ ይዘው ማቅ ለብሰው ሽማግሌዎች ሰብስበው ጸለዩ። እግዚአብሔር አምላክ መለሰ። ይሄ አጀንዳ ጸሎት ነበረ። ይሄ ብቻ አይደለም። በሱሳ ግንብ ያሉ የአይሁድ ህዝቦች ሁሉ እንዳይጠፉ በሃማ ምክንያት የተቀነባበረውን ነገር ለማክሸፍ አስቴርና በሱሳ ግንብ የነበሩ አይሁዶች እንዳይጠፉ ከመርዶክዮስ ጋር ሆነው ቶፒካል ፕሬየር ወይም በአጀንዳ ላይ የተመሰረተ ህዝብ መጥፋት የለበትም የሚል ጾም ጨምረው 72 ሰዓት ወይም 3 ቀን በእግዚአብሔር ፊት በቶፒካል ፕሬየር ተገለጡ። የብቻ አይደለም። እነ ዳንኤል ወደ እሳት ውስጥ ከመግባታቸው በፊት በእግዚአብሔር ፊት በአጀንዳ ጸሎት ተገለጡ። የብቻ አይደለም። ሐዋርያቶች በእግዚአብሔር ፊት በአጀንዳ ጸሎት ጸለዩ። እርሱም ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ውስጣቸው ወደሚያሳድዱን ተመልከት፣ ዛቻቸውን እያሉ ጸለዩ። እግዚአብሔር አምላክ ወረደ። ብዙዎቹ ጸሎቶች አትኩሮት ያላቸውና በአንድ በሆነ አጀንዳ መሰረታዊ ጉዳይ ላይ ያጠነጠኑ ስለነበረ እግዚአብሔር አምላክ ሲመልሳቸው ታያላችሁ። ስንት ሰው እዚህ ውስጥ አንድ ጉዳይ አለ እንዲፈጸምለት የሚፈልግ? ታንኪዩ ቀድሞ ስላነሳ ለሱ መልሳለሁ። ያ ጉዳይ እሱን ነው እግዚአብሔር ርዕስ አድርጎ የሚወስደው። በዚህ ጉዳይ ስንት ጊዜ፣ ስንት ወር፣ ስንት ሳምንት ወይም ስንት ዓመት እንደጸለይ ካላቀም እሱ ማለት ቶፒካል ፕሬየር ወይም ፕሬየር ወይም በአጀንዳ ላይ የተመሰረተ ጸሎት ይባላል። እነኚህ ሁሉ ጸሎቶች ግን በ14 አይነት ይከፈላሉ። አሁን አንዱን መሳሪያ ላመጣ ነው። ይሄም መሳሪያ ይዘህ ነው የምትወጣው። ለእድሜ፣ ለዘመን፣ ለቤተሰብ፣ ለኑሮ፣ ለመንገድ የሚሆን አንድ ስንቅ ይዘህ ትሄዳለህ። ያ ስንቅ ቁልፍ ይዟል። ለአንድ ሰው ዛሬ በሮች ይከፈታሉ። አሜን። ግን አሜን አላለም አንድ ሰው። አሜን። የተዘጋጀ ሰው አሜን ይበል። አሜን። ጸሎት ማለት ንግግር ማለት አይደል? ንግግር ታውቃላችሁ አይደል? ንግግር አድርጋችሁ ንግግሩ ይመለስም አይመለስም ይሰማም አይሰማም ምንም ኬር ሳይሰጣችሁ ተናግራችሁ የምትወርዱት ንግግር አይደለም ጸሎት። ለዚህ ነው አህዛብም በመናገራቸው ብዛት የሚሰሙ ይመስላቸዋል ይላል እግዚአብሔር ቃል። አህዛብ ዝም ብሎ ይናገራሉ፣ እሱን ደግሞ ጸሎት ይላታል። እግዚአብሔር ይሄንን ነገር አይሰማም። አሜን። አንድ ሰው አሜን ይበል። አሜን። ጸሎት የእግዚአብሔርን ማይንድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ ወይም የእግዚአብሔርን ዳይሬክሽን በእናንተ ሁኔታ ላይ ለመግለጥ የሚደረግ ግንኙነት ነው። የሆነ ሁኔታችሁን እንደዚህ ለመቀየር የሚፈልግ ሰው ማን ነው እዚህ ውስጥ? የሆነ ሁኔታውን ወይ የጤንነት ይሆናል፣ ወይ የትዳር ይሆናል፣ ወይ አላቅም ወይ የሥራ ይሆናል፣ ወይ የስኬት ይሆናል፣ ወይ አላቅም የምን እንደሆነ ብቻ ግን ያንን ሁኔታዎቻችሁን ያንን ሲቹዌሽናችሁን ለመቀየር ከፈለጋችሁ አሁን በአንዱ የጸሎት መሳሪያ እግዚአብሔርን ትለምናላችሁ። እግዚአብሔር አምላክ አሁን ይመልስላችኋል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። እየገባችሁ ነው? አው ከትንሽ ልነሳ ብዬ ነው። ወደዛ ወደ መሃል ስገባ በደንብ ይገባችኋል። ኢየሱስ ይባረክ። ስለዚህ ፕሮፌቲክ ፕሬየር ማለት ምን ማለት ነው? ትንቢታዊ ጸሎት ማለት ምን ማለት? ብዙ ሰው ጸሎት የሚመስለው ሲያለቅስ ነው። ብዙ ሰው ጸሎት የሚመስለው ሲንፈራፈር ነው። ብዙ ሰው ጸሎት የሚመስለው ጮክ ብሎ ሲናገር ነው። ብዙ ሰው ጸሎት የሚመስለው
ብዙ ሰዓት ሲንበረከክ ነው። ጸሎት ግን የእግዚአብሔርን ልብ አድሬስ የሚያደርግ በእግዚአብሔር ልብ ውስጥ ያለውን ነገር ወደ እናንተ ፍቃድ ወደ እናንተ ሁኔታ የሚያመጣ መለኮታዊ ግንኙነት ነው። ስትነካካ ነው ጸለይክ የሚባለው። አሜን። ዛሬ የሚያነካካ አንድ የጸሎት መንገድ ወደ ህይወታችሁ ይመጣል። አሜን። ጮክ በሉና አሜን በሉ። አሜን። ዛሬ በሉ እስቲ ዛሬ እኔን በሉ እኔን ከእግዚአብሔር ጋር የሚያነካካ አንድ ጸሎት አንድ አይነት ጸሎት በኢየሱስ ስም እጸልያለሁ። ትንቢታዊ ጸሎት ማለት መለመን ወይም መጠየቅ ማለት አይደለም። በፍጹም ይሄንን ስጠኝ ብለህ እግዚአብሔርን የምትጠይቅበት ጸሎት አይደለም ትንቢታዊ ጸሎት። ብዙ ሰው ጸሎትን ሲጠይቅ ነው ጸለይኩ የሚለው። እግዚአብሔር ግን የናንተን ጉዳይ አድሬስ ለማድረግ ከ14 የሚበልጡ የጸሎት አይነቶች አሉ። ከዛ መካከል አንዱ ትንቢታዊ ጸሎት ነው። አሜን። ትንቢታዊ ጸሎት መጠየቅ ካልሆነ ታዲያ ምንድነው ካላችሁ ትንቢታዊ ጸሎት ዲክሪ ማድረግ ነው። ትንቢታዊ ጸሎት ቃል ማውጣት ነው። ትንቢታዊ ጸሎት በሁኔታዎቻችሁ ላይ ያላችሁን የማይፈልግ ሁኔታ የሚሽር አሜን ካላችሁበት ሁኔታ ውስጥ ለማውጣት የሚነገር ቃል ነው። አሜን። እስቲ ትንቢታዊ ጸሎት በሉ እስቲ። ትንቢታዊ ጸሎት መጠየቅ አይደለም። ትንቢታዊ ጸሎት ቃል መናገር ነው። ቃል ማወጅ ነው። ቃል ማውጣት ነው። ሁኔታን መሻር ነው በሉ። ምንድነው የሚሻር ሁኔታ? ታመሃል፣ እሱን ሁኔታህን መሻር ትንቢታዊ ጸሎት። ድህነት እየተጫወተብህ ነው፣ እሱን ሁኔታህን ሽረ የምትናገረው ጸሎት ትንቢታዊ ጸሎት ይባላል። እንዴት ነው የምሽረው ካላችሁ የታመመው ሰው አሁን የእግዚአብሔር ፈውስ በኔ ላይ ሲመጣ አያለው። አሜን። ይሄ ጥያቄ አይደለም። አሜን። ብዙ ሰው ሃይማኖተኛ ነው። አንድ ሰው ጮሆ ይሄን ትንቢታዊ ጸሎት በሉ እስቲ። ይሄን ትንቢታዊ ጸሎት አሁን እጸልያለሁ፣ አሁን እናገራለሁ፣ እግዚአብሔር ያደርጋል። በድህነት በጣም የሚጎሳቆል ሰው ብልጽግና ወደኔ ሲመጣ ያለው ማለት ነው። አሜን። እኔ ባለጠጋ ነኝ ብሎ መናገር ነው። አሜን። ዲክሪ ነው ወይም ዲክሪ በአማርኛ ሲፈታ ማወጅ ነው፣ መደንገግ ነው። ድንጋጌ ታውቃላችሁ? ድንጋጌ ከአዋጅ ጋር ይያያዛል አይደለም? አዋጅ ህግ ይወጣል፣ ግን ህግን የሚሽር ደግሞ አዋጅ አለ። በአዋጅ ነው የሚሻረው ህግ ራሱ። የወጣው ህግ ከዚህ በኋላ እንደዚህ ተደርጎ ተቀይሯል የሚል አዋጅ ከወጣ ህጉ ከዛ በኋላ አይሰራም። ዲክሪ ማለት አዋጅ ማለት ነው። አሜን። ታመሃል ያለውን ታመሻል ያለውን የታመማችሁበትን ህመም የሚሽር ቃል። አሜን። ካቲቫራ ዲያማ አዋጅ። ይሄ ልመና አይደለም። በናዝሬቱ ጌታ በኢየሱስ የአንድ ሰው ጤንነት አሁን ሲቀየር አየው። አሜን። የአንድ ሰው በሽታ አሁን ሲነሳ አየው። አሜን። የአንድ ሰው በር አሁን ሲከፈት አየው። አሜን። የአንድ ሰው ታሪክ አሁን ሲቀየር አየው። አሜን። ብዙ ሰው እንደዚህ አይደለም የሚጸልየው። ግን ከፍ ያለ ነገር ላሳያችሁ። አሜን። እግዚአብሔር አምላክ እንድትናገሩ ይፈልጋል። አሜን። አሜን። ማዲቫሮሺ ካታላቫሲ ፕራቫዲያ ማሳ አራ አንድ ሰው ጮሆ አሜን ይበለኝ። አሜን። ይሄንን ባለማቋረጥ የሚጸልይ ሰው ታሪኩ ይቀየራል። አሜን። ምክንያቱም ሉቃስ ምዕራፍ 18 ቁጥር 1 ላይ ሳያቋርጡ ሊጸልዩ እንዲገባቸው በምሳሌ ነገራቸው ይላል። አጠገባችሁ ያለው ሰው ጸሎት የሚቋረጥ ነገር አይደለም በሉት። ጸሎት የሚቋረጥ ነገር አይደለም። ጸሎት በሉ እስቲ። ጸሎት አይቋረጥም። በየቀኑ በየዕለቱ በየሰዓቱ የሚደረግ መለኮታዊ ግንኙነት ነው። ጸሎት በሉ። ጸሎት አይቋረጥም። አሜን። ዊዛውት ሲዝ ያለማቋረጥ ከእግዚአብሔር ጋር የሚደረግ መለኮታዊ ግንኙነት ነው። ኦኬ ሶ በፕሮፌቲክ ጸሎት ውስጥ እግዚአብሔር አምላክ የተናገራችሁትን ነገር እንዴት ያደርጋል? ትንቢታዊ ጸሎት ማለት መጠየቅ ማለት ካልሆነ ትንቢታዊ ጸሎት ማወጅ ወይም ዲክሪ ማድረግ ነው ካልን የተናገርነውን እንዴት ያደርጋል? ሕዝቅኤል 37 ቁጥር 4 አንብቡልኝ። ቁጭ በሉ። ልስን በደንብ ስሙ። ዛሬ አንድ ሰው የሆነ ማርሽ ይቀይራል። አንተ የምትፈልገውን ሩቅ ያለ ነገር እግዚአብሔር ሆይ መቼ ነው ያንን የምታስነካኝ ማለትና ይሄ የምታየው ነገር
አሁን ወደኔ እየተሳበ ሲመጣ አያለው ማለት በጣም የተለያዩ ነገሮች ናቸው። አንድ ሰው እጆቹን አንስቶ በናዝሬቱ ጌታ በኢየሱስ ስም ይበል። በናዝሬቱ ጌታ በኢየሱስ ስም ጤንነቴን በሉ ጤንነቴን ወደ ራሴ አመጣዋለሁ። ወደ ራሴ አመጣዋለሁ። ከፍታዬን በሉ ከፍታዬን ወደ ራሴ አመጣዋለሁ። ወደ ራሴ አመጣዋለሁ። ሞገሴን በሉ ሞገሴን መልሴን በሉ መልሴን ወደ ራሴ ስበዋለሁ። ስበዋለሁ። በምን? በትንቢታዊ ጸሎት። አሜን። አጠገባችሁ ያለው ሰው ዛሬ የጸሎት ቃና ይቀየራል በሉት እስቲ። ዛሬ የጸሎት ቃና ይቀየራል። የጸሎትህን ቅኝት ይቀይረዋል ጌታ በሉት። የጸሎትህን ቅኝት ይቀይረዋል ጌታ። ሊቀይረው ነው ጌታ በሉት። ይቀይረው ነው ጌታ። ሊቀይርልሽ ነው። አሜን አሜን። አንድ ሰው ጮሆ አሜን ይበል። አሜን። ዋው 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 ዋው። ኦኬ ስማኝ። እርሱም እንዲህ አለኝ። ምን አለው? በእነዚህ አጥንቶች ላይ ትንቢት ተናገር። ማይ ጋድ። መጀመሪያ ሸለቆ ውስጥ የደረቁ አጥንቶች አየ። ከዛስ ሕዝቅኤል ሆይ አለ እግዚአብሔር። እግዚአብሔር አምላክ ነገሮችን መቀየር ይችላል አይችልም? ይችላል። ራሱ መቀየር ይችላል አይችልም? ይችላል። ግን እሱ እንደዛ አላረገም። ሕዝቅኤል ሆይ አለ በእነኚህ በደረቁ አጥንቶች ላይ ዲክሪ አርግ፣ አሜን፣ ትንቢት ተናገር፣ አሜን አለው። ሁማሻባሪ ሳካቢያ የደረቀ ትዳር ያለው ሰው፣ የደረቀ ጤንነት ያለው ሰው፣ የደረቀ ፋይናንስ ያለው ሰው፣ የደረቀ ወይም የተዘጋ ተስፋ የሌለው ሁኔታ ውስጥ ያለ ሰው አሁን በዚህ ትንቢታዊ ጸሎት እግዚአብሔር አምላክ የሚፈልገውን ነገር ወደሱ ሲሰበለት ያየው። አሜን። አጠገባችሁ ያለው ሰው ህይወት ደርቆብሃል፣ ጤንነት ደርቆብሃል፣ ቢዝነስ ደርቆብሃል፣ ስራ ደርቆብሃል፣ ተስፋ ደርቆብሃል፣ ምንም ነገር አይታየም ወይ? ጠይቀው። አጠገባችሁ ያለው ሰው ጠይቁት። ድርቅ ብሎብሃል ወይ በሉት። እግዚአብሔር እንደዚህ ይላል በሉት። ትንቢት ተናገር። ትንቢት ተናገር። ዛሬ ጸሎት የምትጸልየው በሉት። ዛሬ ጸሎት የምትጸልየው ትንቢት በመናገር ነው በሉት። ትንቢት በመናገር ቃል በማውጣት ነው በሉት። ቃል በማውጣት አዋጅ በመናገር ነው በሉት። አዋጅ በመናገር ትቀይረዋለህ፣ ትለውጠዋለህ። አንድ ሰው ብድግ ብሎ ለውጠዋለሁ ይበል እባክህ። ለውጠዋለሁ። አየህ አሁን የለበስከውን አለባበስ፣ አሁን የሆንከውን፣ አሁን የተገፋህበትን ሁኔታ ሳይሆን እግዚአብሔር አምላክ አንተን ከቀየረ በኋላ የሚያስቀምጥህን ወይም የሚያቆመን ተራራ አይተህ ከሆነ በናዝሬቱ ጌታ በኢየሱስ የኔን ጉዳይ አሁን ለውጠዋለሁ። አሜን። የገባው ሰው አሜን አለ። አሜን። አንድ የገባው ሰው ፈልጋለሁ። አሜን። አንድ የገባው ሰው ፈልጋለሁ። አሜን። አንድ የገባው ሰው ፈልጋለሁ። አሜን። ድራይቭ ኦን አለ። አንተ እነኛ ሂዱና ሕዝቅኤል 37ን ሙሉን አንብቡት። ስታነቡት የምታገኙት በሸለቆ ውስጥ ያሉ ለብዙ ጊዜ የተቀመጡ የደረቁ ህይወት የሌላቸው ብትንትን ያሉ የደረቁ አጥንቶች ናቸው። በጣም ዝቅተኛ የሆነ በጣም የተመታ ህይወት የምትኖሩ ሰዎች ከዚህ ሌላ ምሳሌ የለኝም። የደረቀ አጥንት፣ የተጣለ አጥንት፣ የአጥንት ማጠራቀሚያ ቦታ ወስዶ ሕዝቅኤል ሆይ ማይሰን ትንቢት ተናገር። አሜን። ሳናዲላ ኮራቫሲ ካራቫጋዲ ባሾፍሬ ባዲያማ አናካሪቫዶ ባሲ ፕራፓዲያማ እንደው እጆቻችሁን አንሱ። ጠላቴ ሆይ በሎ። ጠላቴ ሆይ እንደዚህ ሆኜ አልቀርም፣ እንደዚህ ሆኜ አልቀርም። ክብሬን አየዋለሁ በሎ። ክብሬን አየዋለሁ። ከፍ ስል አያለሁ በሎ። ከፍ ስል አያለሁ። ስለወጥ አያለሁ በሎ። ስለወጥ አያለሁ። ታሪኬ ሲቀየር አያለሁ። ታሪኬ ሲቀየር አያለሁ። እጁ ስትመጣ አያለሁ። እጁ ስትመጣ አያለሁ። እግዚአብሔር አምላክ በሎ። እግዚአብሔር አምላክ እያነሳኝ፣ እየባረከኝ፣ እየከፈተልኝ፣ እየቀየረኝ አየው። ዛሬ ይሄን ትንቢታዊ ጸሎት የተማረ ሰው ይኸውላችሁ ይነቅላል፣ የሚተክል የለም። ተሰበር ያለው ነገር ይሰበራል። አሜን። ወጋው ያለው ነገር ይወጋል። አሜን። አነሳው ያለው ነገር ይነሳል። አሜን። ዘጋው ያለው ነገር ይዘጋል። አሜን። ይሄን መንፈስ ለመካፈል የሚፈልግ ሰው ብቻ እጆቹን ያሳያል። ይሄን ቅባት ለመካፈል የሚፈልግ ሰው፣ ይሄን ክብር ለመያዝ የሚፈልግ ሰው ብቻ እጆቹን አንስቶ ዛሬ በሉ እስቲ። ዛሬ የትንቢት መንፈስ በላይ ላይ ይመጣል። በሁኔታዎቼ ላይ በአስቸጋሪ ሁኔታዎቼ ላይ አልቀየርም ባሉ ሁኔታዎቼ ላይ ትንቢት እናገራለሁ። እግዚአብሔር አምላክ ይቀይራቸዋል። የሆነ ሰው የሚቀይር ሰው ያለው ዛሬ አሜን። አጠገባችሁ ያለውን ሰው ምንድነው ሃይ ላይፍ ላይ የምታየው ነገር በሉት። ምንድነው ህይወትሽ ላይ የምታየው ነገር?
ምንድነው የምታየው ነገር የራቀብሽ በቃ የራቀብሽ እጅሽ አልገባ ያለው ነገር ምንድነው እያስተዋልክ ምንድነው አልገባ ያለ ያው አንድ ሰው አሜን ይበል እሱ ላይ ትንቢት ትናገራለህ የደረቀው ነገር ወደ ህይወት ይቀየራል አሜን ዛቫኒ ሌሎ ፍራሃዲያ ባሳፋ እጆቻችሁን አንሶ ትንቢት እናገራለሁ በሉ ትንቢት እናገራለሁ እግዚአብሔር አምላክ የደረቀውን ህይወቴን ጤናዬን የደረቀውን ፋይናንሴን የደረቀውን ትዳሬን የደረቀውን ህይወቴን አሁን ህይወት ይዘራበታል እግዚአብሔር አምላክ ዛሬ ለአንድ ሰው ተአምራት የሚያደርግበት ቀን ነው አሜን እጆቻችሁን አንሱና ትንቢታዊ ጸሎት በሉ ትንቢታዊ ጸሎት እጸልያለሁ ይሄ ጸሎት በሉ የኔን ህይወት ከነበረበት ሁኔታ የሚቀይር መለኮታዊ ጉልበት የሚያስለቅቅ ይሆናል አሁን ዛሬ እናገራለሁ ማጋዲቫ ሾፕሪቫዲያማስ ሬከበደገቦ ሲፕራቫዲያማስ ማዳጋራባስ ያላባጋራቦስ አንዳንድ ጊዜ ስማኝ እኔ ራሴ አሁን ከመምጣቴ በፊት ለአንድ ሰው ትንቢት ተናግሬ ነው የመጣሁት አሜን ምን አይነት ካልከኝ I stretch my hand and that person is going to receive the healing power ብዬ ነው የመጣሁት አሜን እጆቼን ዘረጋለሁ የዘረጋውበት ቦታ እግዚአብሔር አምላክ ለዛ ሰው ፈውስ ይለቅለታል አሜን I stretch my hand to somebody and that person is going to prosper ብዬ ነው የመጣሁት አሜን ለአንድ ሰው እጆቼን ዘረጋለሁ ያ ሰው ባለጠጋ ይሆናል ብዬ ነው የመጣሁት አሜን ዝም ብዬ አይደለም የመጣሁት ኤዳ ባጋዲያ ባሽ በጣም ብዙ ቪዲዮዎችን አይታችኋል ብዙ ምስክርነቶችን ሰምታችኋል አኖይንቲንግ ቲቪ ቻናል ላይ ሶሻል ሚዲያ ላይ ብዙ ታምራቶችን አይታችኋል even few days ago ማክሰኞ before I came today I speak deliverance I speak complication is going to solve ብዬ መጣሁ አሜን አንድ ሴት ነበረች እብድ ናት አብዳ ነው ወንድሟ ይዘው የመጣው ራሷን ኮንትሮል ማድረግ አትችልም በብዙ ችግር ነው ይዟት የመጣው አትሰማም አታቀም but before I came I just declared the word እኔ ግን ከመምጣቴ በፊት I speak the word amen that person ቴራ ቻቲካ ዶቫ ለአንድ ሰው ተናግሬ ከሆነ ዛሬ ሃሌሉያ እኔ የሃይማኖት እኮ ከባድ ነገር ለአንድ ሰው ተናግሬ ከሆነ ለዛ ሰው ቃል አወጣለሁ ያ ሰው እንደተናገርኩ እንደዛ ይሆናል አሜን I just stretch ጆቼን ዘረጋውና አሜን ማክሰኞ ገና እንደገባው አሁን አልኩ come out ጤንነት አያለው አሜን immediately መንፈሱ ማኒፌስት አደረገ አሜን እንደ ተዘረጋ ጨርቅ መሬት ላይ ዘረጋት አሜን ስትነሳ she came to her sense ሃሌሉያ ወደ አይምሯ ተመለሰች አሜን ማን ነው ስምሽ ስሟን ተናገረች ቁጭ አለች is that not okay yes እንደዛ ነበረ ትክክል ነው እግዚአብሔር ሰው እንደዛ ነበረ አዎ yes so prophetic prayer አንተ ከመድረስ በፊት ነገር የሚቀይር ነው አሜን ቲላቫሳካራ ዛቪያ ለሃዲካ ሳላቫጋራ ቦሮ የሰማኝ የለም አየህ ብዙ ሰው ማልቀስ ጥሩ ነው የለቅሶም ጸሎታል አናም በእግዚአብሔር ፊት አለቀሰች ይላል which is good እሱ ግን አንዱ የጸሎት አይነት ነው እንጂ ሁሉም አይደለም እየሰማኝ ነው ኤልያስም ተንበርክኮ ዝናብ እንዲመጣ የማለደ ኢንተርሴስ ያደረገ ጸለይ አንዱ ጸሎት ነው ግን ሁሉም ጸሎት አይደለም ከዛ በፊት ሌላኛው ማርሻ ሳይቶናል ካፌ ቃል በቀራልና ዘጋዋል በመጣበት ፕሮፌቲክ መንገድ አይደለም ሁለተኛውን ደግሞ ይመለሰ እዛ ጋር ደግሞ ተንበርክኮ አማጠ ይላል ተንበርክኮ ማማጥ የጸሎት አንዱ ነው እንጂ ሁሉም አይደለም እኔ እየነገርኩ ያሉት ከብዙ ጸሎት አንዱን ነው the prophetic prayer አሜን ቺታቡራ ዲያማስ ማራቫስ ተራ ከፊቴ አነሳሁት ይነሳል አሜን ማዲ ሌኖ vrahbadia ጋሲ I just try to tell you the spiritual calculation ነው መነግርህ አንድ ሰው እጆቹን ያንሳና ዛሬ በሉ ዛሬ ትንቢታዊ ጸሎት እጸልያለሁ እግዚአብሔር አምላክ እንደዛው ያደርጋል ብዙ ሰው ያውቀው አንዳንድ ሰው ጸሎትም አይመስለውም ሚሆንም አይመስለውም keep saying it ዝም ብለህ ድገመው ትሰበራለህ በለው
ተሰብራ አየው። አሜን። አንተ ቋጥኝ ከፊቴ የቆምክ ተሰብራል። መንገዴን አትዘጋም። አሜን። አየ መለመን አይደለም መናገር ነው። አሜን። ትናገረዋል። አሜን። ትደግመዋል። አሜን። ትደግመዋል። አሜን። ከትንሽ ቆይታ በኋላ የዓለት ለሁለት ትርክክ ሲል ታየዋል። ሰራ ተቀበል። አሜን በልና አሜን። አንድ ሰው እጆቹን ያንሳ። ዛሬ በሉ ዛሬ እናገራለሁ። እናገራለሁ። ዛሬ በሉ ዛሬ እናገራለሁ። እናገራለሁ። አየ እግዚአብሔር አምላክ አንዱን ጸሎት ዝም ብለህ እሱን ብቻ እንድታረግ እንድትጨምቅ አይፈልግም። ምናምን እንድትል አይፈልግም። ሁሉ ጊዜ የተለያየ መሳሪያ ማውጣት አለብህ። አሜን። እንዴ ለጦርነት እንኳን በፍጥረታዊ ዓለም እንኳን የተለያየ መሳሪያ አለ። ፒስትል አለ፣ ክላሽ አለ፣ ላውንቸር አለ፣ ኤኬኤ ባዙቃ አለ፣ ታንክ አለ፣ ድሮን አለ፣ ሚሳኤል አለ። ስንት አይነት መሳሪያ ነው ያለው? ብዙ ቀያይረው እያለ ነው እኮ። አሜን። ዝም ብለህ ጠሽ የምትለዋ ብቻ አይደለችም። አሜን። ሻካቲ ባራሃዲያማስ ለባጋራባውሶ አንዱን እያሳየኝ ነው የሚል ሰው እጆቹን ያንሳ። አሜን። እግዚአብሔር እየተናገረኝ ነው የሚለው ሰው አሜን። ሃዲባካዲያማስ ለባጋራ የሆነ ነገር ሞክረ እምቢ ካለ መሳሪያ ነው የምትቀይረው። አሜን። 14ቱን ብናገር ደስ ይለኛል፣ ግን አልናገርም። አንዱን ነው የተናገርኩት። የእግዚአብሔር መንፈስ በላያችሁ ላይ በኃይል ይመጣል። አሜን። የሰማችሁ ነው። አሜን። አኖይንቲንግ ቸርች እጆቻችሁን አንሱ። አሜን። የእግዚአብሔር እሳት በላያችሁ ላይ ይመጣል። አሜን። ቃል ትናገራላችሁ። አሜን። ትንቢት ትናገራላችሁ። አሜን። እግዚአብሔር ያፋችሁን ቃል ይፈጥራል። አሜን። ኦ አንድ ሰው ጮሆ እናገራለሁ ይበል። እናገራለሁ። አንድ ሰው ጮሆ እናገራለሁ ይበል። እናገራለሁ። እግዚአብሔር ያደርገዋል በል። አሜን። እግዚአብሔር ድራይቦን አንተ የደረቀ አጥንት፣ እናንተ የደረቃችሁ አጥንቶች ተሰብሰቡ፣ 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 ተሰብሰቡ። ከዛስ ስጋ ልበሱ። ሪካዳቪ ሻፕሮቫዲያም አሜን። ህይወት አሜን። ሳይ የደረቀ ቢዝነሳችሁ አሁን ፍሎሪሽ ሲያረግ አያለሁ። አሜን። የአንድ ሰው ኢኮኖሚ አሁን ሲስተካከል አያለሁ። አሜን። የአንድ ሰው የደረቀ ኮሚኒኬሽን፣ የደረቀ ህይወት፣ የደረቀ ኑሮ፣ የደረቀ እርጥበት የሌለው ነገር እግዚአብሔር አምላክ ህይወት ሲቀይርበት እያየሁ ነው። አሜን። አንድ ሰው ጮሆ አሜን ይበል። አሜን። አየ እዚህ ጋር ቆሜ እኔ በሆነ ትልቅ የዊችክራፍት የጥንቆላ መንፈስ የታሰረውን በድግምት የተተበተበውን ሰው እግዚአብሔር ሆይ እባክህን ፍታቸው አይደለም እምለው፣ አልጠይቀውም። ዩ ዲመን አይ ኮመን ዩ አንተ ሰይጣን ዲስ ፕሮፌቲካል ዲክሪ አሜን። እና ቃልህ ጠንካራ ስለሆነ ያስጮሃል። አሜን። ምን አይነት አልገባውም እኮ ቃልህ በቃ ፕሮፌቲካል ሲሆን ቦልድ ሲሆን ሄዶ ይሰነጥቃል። አሜን። የሆነ ሰው የጥንቆላ ገመድ ይበጥሳል። አሜን። የሆነ ሰው የመተት ገመድ ይበጥሳል። አሜን። የሆነ ሰው መተት ከላዩ ላይ ያነሳል። አሜን። እጆቻችሁን አንሶ ከዚህ በኋላ በሉ፣ ከዚህ በኋላ ጠላቶቼን አልለምናቸውም፣ አዛቸዋለሁ። አንድ ሰው እጆቹን ያንሳና ጠላቴን በሉ፣ ጠላቴን በሬን የዘጋውን ጠላት በሉ፣ በሬን የዘጋውን ጠላት፣ መንገድ ላይ የቆመውን ጠላት በሉ፣ መንገድ ላይ የቆመውን ጠላት፣ ቢዝነሴን ዜሮ ያደረገውን ጠላት በሉ፣ ቢዝነሴን ዜሮ ያደረገው ጠላት፣ ጤናዬን የነካውን ጠላት በሉ፣ ጤናዬን የነካው ጠላት፣ ያንን የቤተሰቤን ጠላት በሉ፣ ያንን የቤተሰቤን ጠላት አለምነው፣ አዘዋለሁ። When you understand the prophetic prayer, you don't ask, you command. አሜን። ይሄ ጸሎት አይነት ሲገባ አትለምንም፣ ታዛለህ። አሜን። ሻቪላ አዳቪ ሳሃዳቪያ ካማንታ እጆቻችሁን አንሶ በረከቴን አዛለሁ በሉ፣ በረከቴን አዛለሁ። ስኬቴን አዛለሁ በሉ፣ ስኬቴን አዛለሁ። ደስታዬን አዛለሁ በሉ፣ ደስታዬን አዛለሁ። ከፍታዬን አዛለሁ በሉ፣ ከፍታዬን አዛለሁ። ጤንነቴን አዛለሁ በሉ፣ ጤንነቴን አዛለሁ። በኢየሱስ ስም በሉ፣ በኢየሱስ ስም አዛለሁ። ሙሴ ለትምህርታችን የተጻፈ ትልቅ ከነብይ በላይ ነው። but sometimes ግራ ይገባዋል። በጣም ነው ግራ የሚገባው። ማለት he doesn't aware what kind of influence that he have, ምን አይነት ተጽዕኖ እንዳለው እሱ እንኳን አያውቅም። እና ቀይ ባህር ጋር ገብቶ ወዮ አለ። አትጮህብኝ አለው እግዚአብሔር። ዝም ብለህ አትጮህ፣ ዝም ብለህ። አንዳንድ ሰው እንደዚህ አለ፣ አትጮህ። ምን ላድርግ? እጅን አንሳና ዘዝ። አሜን። ሻካቢራ ሀዳቫስ ያፓ ካያሊ ባዲያማ ተራባሳ አየ ሁሉ ጊዜ አይለቀስም። ወንድሜ ስማኝ፣ አው ልታለቅስ ትችላለህ፣ አው ልትማልር ትችላለህ። ሁሉ ጊዜ ግን በለቅሶ አትጠይቅም። አንዳንድ ጊዜ ምን ታረጋለህ?
አዛለሁ። ተባረክ። ምን ታረጋለህ? አዛለሁ። ተናገር ይባክህ። ዝም ብለህ አዛለሁ። ጩና ተናገር። አዛለሁ። yes sometimes I command አትጩብኛል። ህዝቤ እስራኤል ያልፍ ዘንድ እጅን ዘርጋና ክፈለው አለው። ማቡራ ሲቫዲያማ he speak the word. አሜን አሜን። አንድ ሰው እጆቹን ያንሳ። የሆነ ዮርዳኖስ ጋር እንደቆመ የሚሰማው ሰው፣ የሆነ ተራራ ከፊቱ ያለ ሰው፣ ተራራው አንዳንድ ጊዜ ወደፊት እየገፋ አንተንም እንደሚድጥህ ወይም እንደሚጠቀልል አምነ ከሆነ ተራራውን እያየ አሁን አንድ ነገር መጥቷል። አሁን አሜን። ጃቪዲያ ማሳፒያ ካራ ረባቢባዲያማ ዘርጋጆችን ዚማሃዳቢያማ እግዚአብሔር ያለው ምን እንደሆነ ታውቃለህ? እጅህን አንሳና ክፈለው። አሜን። ካኒስትሮች ያው ሰው የሰራውን እጅን አንሳ ማዲቫ ሮሃዲያባስ ያው ተራራ ላይ ያነሳ ሰው፣ ተራራው ላይ እጁን ያነሳ ሰው፣ የጤንነቱ ሁኔታ ላይ እጁን ያነሳ ሰው፣ አስቸጋሪ ሁኔታዎቹ ላይ እጁን ያነሳ ሰው፣ እጁን የዘረጋ ሰው፣ በጠንቋዮች ላይ እጁን ያነሳ ሰው፣ በደጋሚዎች ላይ እጁን ያነሳ ሰው፣ በአስማተኞች ላይ እጁን ያነሳ ሰው yes ማዲሌ ኖር ረሃባጋዲያ ወሳ አንድ ሰው እጆቹን ያንሳ። አልተከለከልክም ወንድሜ፣ አንሳ እጅን አንሳ። ቀኝ እጅን ብቻ አንሳ። ማዲሌ ሮቫዲያ ወደፊት መዘርጋት ልመድ። እንደዚህ ሲዘረጋ ሌላ ትርጉም ነው ያለው። እንደዚህ ሲዘረጋ ሌላ ትርጉም ነው ያለው። አሜን። እንደዚህ ሲዘረጋ አይ ሰሬንደር ማለት ነው። እንደዚህ ሲዘረጋ ተማርክ ያለው ማለት ነው። እንደዚህ ሲዘረጋ እግዚአብሔር ሆይ ላንተ ተማርክ ያለው ማለት ነው። ግን አቅጣጫው እንደዚህ ሲቀየረው ይሄ ሌላ ነው። አሜን። ያዘው እጅ ጋር ማዲላ አቡራ ባባል ይሄ ፕሮፌቲካል ሬሌቬሳ ካራባስ አንሰው እንደዚህ አየህ። ፕሮፌቲካል ፕሬየር ስትጸልይ፣ ትንቢታዊ ጸሎት ስትጸልይ ወደዚህ አይደለም የምታነሳው፣ ወደዚህ ነው የምታነሳው። አሜን። ሺልሃዳባሲያ ያዘው እንደዚህ ወደዚህ ነው የምታነሳው፣ ወደፊት ነው የምታነሳው። ይሄ እጅ ዮርዳኖስን ይከፍላል። ይሄ እጅ ቀይ ባህርን ይከፍላል። አሜን። ይሄ እጅ ተራራን ይከፍላል። አሜን። ይሄ እጅ ሰርጋጉቱን ያነሳል። አሜን። ይሄ እጅ የተዘጋውን ይከፍታል። አሜን። ይሄ እጅ ታምራት ያደርጋል። አሜን አሜን አሜን። yes ግሎሪ ኢየሱስ ክርስቶስ ጌታ ነው። አሜን። የሆነ ሰው እንደዚህ እጆቹን አንስቶ ከሆነ አቤት በቢዝነሱ ላይ መልስ እየመጣ ነው። አሜን። ሻካዲቫ ሶፕራቫዲያማ እጁን እንደዚህ ያነሳ ሰው ካለ እዚህ በትዳሩ ላይ መልስ እየመጣ ነው። አሜን። ማጋዲቬ ሶፕራዲያማ እጁን እንደዚህ ያነሳ ሰው ካለ፣ እጁን እንደዚህ ያነሳ ካለ በቻሌንጆቹ ላይ ሁሉ መልስ እየመጣ ነው። አሜን። ክብር እየመጣ ነው። አሜን። እሳት እየመጣ ነው። አሜን። እጆቹን ያነሳ ሁሉ ዛሬ መልስ ይቀበላል። አሜን አሜን። ራባሳ ካራባስ ማዲላ ኖቭራ ሳኪያ ፓታሊ ባዲያ የሆነ ሰው ዛሬ የሱን አትሞስፌር ሲቀይራ ያለው አሜን። እንትን በጣም መብዛት መስፋፋት ትፈልጋለህ? አንሳ እጆችን ወደፊት። መስፋፋት በቃ ጠበበ፣ ነገሮች ሁሉ ጠበቡ። አንድ ክፍል ቤት ሆኑ፣ በቃ ውጥርጥር ብለሃል። ወር እስከ ወር በሐሳብ በቁዘማን ያለው አሁን እግዚአብሔር አምላክ ወደ ሰፊ ስፍራ ሲያወጣ አየው። አሜን። ወደ ሰፊ ስፍራ ሲያወጣ አየው። አሜን። ወደ ሰፊ ስፍራ ሲያወጣ አየው። አሜን። ወደ ሰፊ ስፍራ ስትወጣ አየው። አሜን። ስትስፋፋ አየው። አሜን። ድንኳኖችህ በካስማ ሲወጠሩ አየው። አሜን። ተቀበል በጌታ በኢየሱስ። አሜን። ተቀበል በጌታ በኢየሱስ። አሜን። ማባቢ ላዲ ለሃዳባ ሴላላማንዲያማ እጆቻችሁን አንሶ ዛሬ በሉ። ዛሬ አልለምንም አዛለሁ። ዛሬ በሉ። ዛሬ አልለምንም አውጃለሁ። ዛሬ በሉ። ዛሬ አልለምንም አልጠይቅም ነገር ግን አውጃለሁ። አዋጅ አውጃለሁ። በዚህ አዋጅ በሉ። ታምራት ይሆናል። በጣም ሰፊ ነው ራሱ ቲቺንጉ ራሱ። ግን አንድ ነገር ልጨምርላችሁና ወደ ጸሎት ልግባ። ኢዮብ 22:28 አንብብልኝ። አማርኛው የሚለው አክቹአሊ ትንሽ ላላ ያረጋዋል፣ ግን እኔ በእንግሊዘኛውም እንደገና ነግሬ 22:28 እየሰማችሁ ነው። አጠገባ ያለውን ሰው እየሰማ ነው ወይ በሉት። አንቺ እየሰማሽ ነው? አንተ ወንድሜ እየሰማህ ነው? እግዚአብሔር እያዋራህ ነው በሉት። አቅምህን ሽፍት እያረገው ነው በሉት። አቅምህን ያንተን አቅም ሽፍት እያረገው ነው በሉት። እየለወጠል ነው በሉት።
ኦኬ ነገርንም ትመክራለህ። ኦኬ ወላችሁ እዚህ ጋር ነው እንግዲህ ማይስማማኝ። ይሄኛው አማርኛው ነገርን ትመክራለህ ነው የሚለው። እንግሊዘኛውን ያወጣ ሰው አለ። እንግሊዘኛው ምን እንደሚል ታውቃላችሁ? ያወጣ ሰው እጁ ነው የሰየ ምን ይላል? you shall decree things አይልም? ምን ይላል እንግሊዘኛው? ሶሪ እንግሊዘኛ ለማውራት ስለፈለኩ አይደለም ማውራው። የአማርኛ ፍቺዎች ታርጌታቸው የሆነ ቦታ ነው የሚያርፉት። የተረጎማቸው ማን እንደሆነ ስለምናውቅ፣ ትርጉሙ በማን እንደተረጎመ ስለምናውቅ እንደሚመቻቸው አድርገው ነው የሰሩት። አያችሁ ይሄንን አሁን የምነግራችሁን የጸሎት አይነት ለማጥፋት ተደርጎ የተሰራ ይመስለኛል። እንግሊዘኛው እንደዚህ ነው you shall decree things ነው የሚለው። decree ማለት things ማለት የምትፈልገው ነገር። ለምሳሌ ብልጽግና ከሆነ ቲንግ ነው እሱ። ጤንነት ከሆነ ቲንግ ነው። ብሬክስሩ ወይም ጥርመሳ ከሆነ ቲንግ ነው። you shall decree things ማለት የምትፈልገውን ነገር ታውጃለህ ነው የሚለው። አሜን። አማርኛው ግን የሚለው ነገርን ትመክራለህ ይላል። ምን ማለቱ እንደሆነ አልገባኝም። ለማንኛውም እናንተ እሱን ተውትና ይሄኛውን ያዙ። ይሄኛውን ፍቺ ነገርን ምን ትላለህ? ትናገራለህ። ምን አይነት ነገር? አማዲካር ምንድነው ጌታ እንዲያደርግልሽ የምትፈልጊው? ቶሎ በይ። ምንድነው ጌታ እንዲያደርግልሽ የምትፈልገው? ህንጻ እንድሰራ። ህንጻ ቲንግ ነው፣ ነገር ነው። ሶ በሱ ጥያቄ መሰረት ይሄን ጥያቄውን እንዲለምን ሳይሆን he shall decree things ወይም he shall decree ቢልዲንጉን decree ያደርገዋል። እየሰማኝ ነው? ከዛ በኋላ አንብበው ይስማማኛል። ከዛ በኋላ ያለው ከዛ ምን ይላል? እርሱም ይሳካል። እርሱም ካያባባዲያማ ተነስ ናዚጋ ናማዲያ ቦሳብ ህንጻ ነው አይደል ያልከኝ? I shall decree with you እኔ ካንተ ጋር አውጃለሁ። አሜን። ኢማሃዲቫ ሳፕሪድ እጆችን አንሳ። ህንጻ በል እስቲ። ህንጻ አውጃለሁ በል። አውጃለሁ። you shall decree things ከዛስ ነገሩ ምን ይልልሃል? ይሳካል። አረ ተናገር እባክህ። ይሳካልሃል። ይሳካልኛል። አሜን። ወይኔ ጌታ ሆይ ወይኔ አንድ ሰው አላገኘውም። እጆችን አንሳ ማዲቫ ካዲያማ ህንጻ በል እስቲ። ህንጻ እናገራለሁ። ተናገር እንደገና። እናገራለሁ። ህንጻ በል። ህንጻ እናገራለሁ። ህንጻ በል። ህንጻ እናገራለሁ። ይሳካልሃል። አሜን። ከዚህ ቃል የሚበልጥ የለም። አሜን። as a prophet of God I decree አሜን። I decree building አሜን። ህንጻ አውጃለሁ አንተ ላይ። አሜን። ያዘው ሆኖልሃል። አሜን። ይሄንን ህንጻ አምጥተህ እዚህ ፎቶ ታሳያለህ። አሜን። አሳያለሁ፣ መሰክራለሁ። የሆነ ዘመድ እንደሚሰጥ ምናምን እንዳታስብ። አሜን። ዘመድ የለ አዝማድ የለ የሚልክልህ ገንዘብ ምናምን እንዳትጠብቅ። you decree the building and that building is going to appear። አሜን። አውጀሃል። ቢልዲንጉ ይመጣል። አይመስልህም አይደል? አንተ አይመስልህም? ጆብ you shall decree things and you will succeed። ከዛ ቀጥሎ ያለውን አንብበው። ብርሃንህም በመንገድህ ላይ ይበራል። ብርሃንህ በመንገድህ ላይ ይበራል። መቼ? ዲክሪ ካረክ በኋላ ካወጅክ በኋላ በጨለማ አይደለም የምትሄደው። በተናገርከው ቃል ልክ ነው። ከፍ ላለው ካልክ ያ የተናገርከው የከፍታ ቃል እንደ ብርሃን ይሆን። ይባሶ you shall decree these things you will succeed and your way going to be light። ማነው ዲክሪ ለማድረግ? አይ ሃይማኖት ቤት ውስጥ ለምን አሉህና እዚህ ላይ ያስቀሩ። ከዛ በኋላ ጸሎት አይመስልህም ሌላው። በላውን እንግዲህ ከገባህ ትቀይራለህ ዛሬ። አሜን። ምንድነው የምትፈልገው? ሻቡራ ዲያባሳ ይላባጋራባስ ካንሰርህን ለማጥፋት ከፈለክ ማዲቫ ክሮባዲያማ I shall decree health ጤንነትን አውጃለሁ። አሜን። ካንሰር come out። አሜን። ማቢላ ዶቫሪ ባዲያ የገባው ሰው ብቻ እጆቹን ያሳይ። አሜን። አሁን if you want to decree አሁን ያንተን ነገር የምትፈልጊውን ነገር እኔ አላውቅም። አንቺ ነሽ የምታውቂው። አንተ ነው የምታውቀው። እሱን አውጀው ነው ያለህ ጌታ። አሜን።
you shall decree things ሃሌሉያ አሜን አሜን ርቀቱን አያችሁት አማርኛው ነገርን ትመክራለህ እኔ አልመካከርም እኔ ዲክሪ ነው ማረጋው አሜን የሚመች መመካከር ከሆነ እዛኛው ቤት ነው መሄድ ያለበት እዚህ ከመጣህ ግን ዲክሪ ነው የምታረጋው አሜን አሜን እጆችን አንሳ አውጃለሁ በል አውጃለሁ አይ ዲክሪ አውጃለሁ በል አውጃለሁ የምፈልገውን በል የምፈልገው አውጃለሁ አውጃለሁ የምፈልገውን በል የምፈልገው አውጃለሁ አውጃለሁ የምፈልገውን በል የምፈልገውን አውጃለሁ አውጃለሁ ምንም እንዳታፈር ሀብታም መሆን ትፈልጋለህ አውጀው አሜን ሀብታም መሆን ትፈልጋለሽ አዎ አውጂው አሜን ይሆናል what kind of things that you decree ምንድነው ማወጅ የምትፈልገው ዲክሪ ፈርሙልኝ እንዲባል ፈልጋለሁ ካልክ ዲክሪ እያልክ ያለው ፌመስ መሆን አሜን 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 ዲክሪ በቃ ሰው ያስፈርመኛል አትልም ዝም ብለህ አይልም አየህ ዝም ብሎ እንደዚህ ያየኛል የምትፈልገው ምንድነው እኔ አላውቅም you shall decree things and you will succeed ይሄ የሃይማኖት ትምህርት አይደለም ይሄ ፕሮፌቲካል ቲቺንግ ነው አሜን እጆችን አንሳና የምፈልገውን በል የምፈልገውን አውጃለሁ የምፈልገውን በል የምፈልገውን አውጃለሁ የምፈልገውን በል የምፈልገውን አውጃለሁ የምፈልገውን በል የምፈልገውን አውጃለሁ ይሆንልኛል አንዳንዶች እኔ መሪ ነው የሀገር መሪ ነው የምሆነው ብለው አወጁ ሆኑ እዚሁ ምድራችን ላይ የምናውቀው ታሪክ ነው ከገጠር ከተማ ሰው መኪና እንኳን ከማይበት ከተማ ውስጥ አወጁ አሜን ወደ መሃል መጡ አሜን ቀልድ አንድ ሰው እጆቹን አንስቶ አምናለሁ የሚል ሰው አምናለሁ ታናሽነቴን አልንቀውም የሚል ሰው አሁን ታናሽ በሆነም በሉ አሁን ታናሽ አውጃለሁ ይሆንልኛል የሚል ሰው ይሆንልኛል ፔላቫሪሳ ካፒያ ታራባዲያ ሺም ሀዳቡሳ ማኪራ ቮዲያ ማሳ ፒላ ሀቫዲያማ I'm going to push someone if you decree የሆነ የሚያውጀው አዋጅ ላለው ሰው እኔ ጸልያለሁ እገፈዋለሁ እሱ አሜን ያንን ሰው ጨምሬ እገፈዋለሁ አሜን ያ ያወጀው ነገር እንዲሆንለት እገፈዋለሁ አሜን that's my duty ይሄ ነው የኔ ስራ እዚህ አሜን እግዚአብሔር የሰጠኝ ስራ አንተ አውጅ ያማል የሚያም ከሆነ ጤንነትን አውጅ አሜን ድህነት እያስቸገረህ ነው የፋይናንስ የገንዘብ እጥረት አለብህ የኢኮኖሚ እጥረት አለብህ ሀብት አውጅ አሜን ብልጽግናን አውጅ አሜን የተዘጋጋ ነገር ውስጥ ነው ያለው የተከፈቱ በሮችን አውጅ አሜን ማንንም አያውቅህም ግን ትልቅ አቅም አለ ትልቅ ታለንት አለ ትልቅ ነገር አለ ግን ሰው አያውቅህም ተደብቀህ ነው ያለው ታላቅነትን አውጅ አሜን አውጅ አሜን ይሆናል ና ሚሊዮነር መሆን ትፈልጋለህ ሆናለሁ ታላቅ ሚሊዮነር እሆናለሁ በል አሜን ሚሊዮነር ሆናለሁ በል ሚሊዮነር ሆናለሁ በል ሚሊዮነር ሆናለሁ አሜን ሚሊዮነር ሆናለሁ ቴክ ይሳካል ቱጃር ነው የሚሆነው አሜን የመኪና ማት ደርድሮ ነው የሚሄደው አሜን ሻዲያ ባሰ የተናገርከው ቃል ይሆናል ያወጅከው ቃል ይሆናል በልጅነታችን አንድ እናት ነበሩ ስማቸውን ብጠራ ሚዲያ ስለሆነ ያውቃሉ በጣም ስለምወዳቸው ስማቸውን አልጠራም እሳቸው አንድ ምስክርነት መሰከሩልኝ በልጅነቴ ምንድነው የመሰከሩልኝ እኔ ገጠር ነበር ምኖረው ቤት እንኳን የለኝም አሉ ሁሉ ጊዜ እግዚአብሔር ባጣ የውሻ ማደሪያ የምትሆን ቤት ይሰጠኛል እላለሁ እኔ ያኔ ተገርሜንም ሰማቸው እሺ ይገርምሃል ልጅ ከሆነ አመት በኋላ እቺን አንድ ክፍል ቤት ሰጠኛሉ እና እንደ ትልቅ ነገር ነው የሚያወሩት ያን ጊዜ አሜን ብያለሁ አሁን ግን አልቀበለውም የውሻ ማደሪያ ትለምናለህ እንዴ ምን ሆነ ነው እስቲ ጆቼን አንሳ ካዲቫ ሶቭራዲያማ አየ የምትናገረው ዲክሪ የምታረገው ነገር እንደሚሆን ካመንክ የውሻ ማስገቢያ ትላለህ እንዴ አንድ ክፍል ትላለህ እንዴ
ርስትን ሰፋ አድርገህ ተናገር። አሜን። ሰፋ አድርገሽ ተናገሪ። አሜን። እግዚአብሔር አምላክ ያደርጋል። አሜን። አንድ ሰው ጮሆ እናገራለሁ በል። እናገራለሁ። እግዚአብሔር ያደርጋል። እግዚአብሔር ያደርጋል። ማማዲላ ቮሪያ ሺፓራቫዲያም እንደዚህ ሳይሆን እንደዚህ ነው የሚያነሳው። አሜን። ዓለምን በልሲ ዓለምን እዞራለሁ። ሰው አይደለም የሚረዳ። ይሄ አሁን የተናገርከው ቃል ነው የሚረዳ። አሜን። ሰው አይደለም የሚያግዝሽ። Yes. ሰው አይደለም ዘመድ የሚሆነ። የተናገርከው ቃል ነው ዘመድ የሚሆነ። አሜን። አንድ ሰው ጮሆ እጆቻችሁን አንሱ። የምፈልገውን በሉ። የምፈልገውን ዲክሪ ያደርጋለሁ። ዲክሪ ያደርጋለሁ። አውጃለሁ። ይሆንልኛል። እደርሳለሁ በሉ። እስቲ እደርሳለሁ። እነካለሁ በሉ። እነካለሁ። ቢያንስ በፕሮፌቲክ እንኳን ካልገባ ሰው የነካውን መንካት አያቅትህ። ሰው ከቻለ አንተም ትችላለህ። አሜን። አንቺም ትችያለሽ። አሜን። እናቱ ሆድ ውስጥ ይዞ የወጣ የለም። Yes. አንድ ሰው አሜን ይበል። አሜን። ችሎ ካሳየሽ አንቺም ትችያለሽ። አሜን። ደርድሮ ካሳየሽ ደርድረሽ ታሳየዋለሽ። አሜን። ገብቶ ካሳየሽ ገብተሽ ታሳየዋለሽ። አሜን። ነክቶ ካሳየሽ ነክተሽ ታሳየዋለሽ። አሜን። አንድ ሰው እችላለሁ ይበል። እችላለሁ። እችላለሁ። ትሰማለህ? እየሰማኸኝ ነው? አዎ። ልቀጥል? አዎ። ብቀጥል ከባድ ነገር ነው። ቆይ እስቲ ተነሱ፣ ሁላችሁም ቁሙ። አይ ቲንክ ለሌላ ጊዜ ይሄንን እስቲ ዳይጀስት አድርጉት። እስቲ ኑርበት። ይሄንን እስቲ ጀምሮ ይሄን ጸሎት ጀምሮ እስቲ ጃቪላ ሀደቫሲ ካፓሪኪያማ የምትፈልገውን ነገር ዲክሪ ያደረክ እየገባህበት እየተቀበልክ መኖር ጀምር። ዜላ ባንዲ ፍራሃዲ ጋላባዲያ የአምላኬ መንፈስ፣ የጌታ መንፈስ፣ የእውነት መንፈስ፣ የኃይል መንፈስ፣ የአባቴ መንፈስ የምትናገረውን ቃል ይፈጥረዋል። አሜን። ሕዝቅያስ ተናገርኩ አለ። ከዛስ የሰሜን ንፋስ ተነሳ አለ። ከዛስ የደረቁ አጥንቶች ጅማት ቅልጥም እየተገጣጠመ ሃሌሉያ ስጋ እየለበሱ አየሁ አለ። ከዛስ ህይወት ተናገርባቸው አለኝ። ስናገር ታላቅ ሰራዊት ሆነው ተነሱ ይላል። አሜን። አየ የደረቁትን ነገሮች የሚቀይር የትንቢት ጸሎት። አሜን። ፕሮፌቲክ ፕሬየር። አሜን። ስንቶቻችሁ እየተጨነቃችሁ ስንት ዘመን አልፏል። ስንቶቻችሁ እያለቀሳችሁ ስንት ዘመን አልፏል። ስንቶቻችሁ እየጮኻችሁ ስንት ዘመን አልፏል። ከሁኔታዎቻችሁ መውጣት አልቻላችሁም። ዛሬም ለቅሶ ላይ ነው ያላችሁት። እግዚአብሔር አምላክ እንደዚህ ይላችኋል፣ ይሄንን ጸሎት ትጸልያላችሁ፣ የምትናገሩትን ቃል እኔ እሰራዋለሁ ይላል። አሜን። እና ምን አይነት ጸሎት ትወዳለህ ካሉኝ ፕሮፌቲካል ፕሬየር ነው። በመሰዊያዬ ላይ ብዙ ሰዓት የሚወስድብኝ ፕሮፌቲክ ፕሬየር ነው። አያንተ አሁን ጸልያለሁ በሚለው ውስጥ ነው አንድ ሰዓት መጸለይ ሊያቅትህ ወይም የሚያቅትህ። እኔ ግን በመሰዊያ ላይ ከሆንኩ ለፕሮፌቲክ ፕሬየር ብቻ 2 ሰዓት እሰጠዋለሁ። አየህ፣ ለውጊያ ጸሎት ደግሞ ብዬ ደግሞ እምሰጠው ሰዓት አለ። አየህ፣ ስትሰጠው ዲፍረንት ካይንድስ ኦፍ ፕሬየር ዲፍረንት ፐርፐዝ አላቸው። የተለያዩ የጸሎት አይነቶች የተለያየ ዓላማ አላቸው። ዓላማው ግብ እንዲመታ ከፈለክ ባንዱ የጸሎት አይነት ዝም ብለህ ቆይ። ሚስጥር ነው የነገርኩ። የኔን የገባው ሰው ያዛርጎ መሰዊያው ላይ ይተረጉመዋል። አሜን። አይደለም ወይ? መሰዊያው ላይ ወስዶ ምን ይለዋል? ይተረጉመዋል። አሜን አሜን። ጂቫ አናቪ ሳራቫዲያማስ ዋሪየር ስፒሪት አላት። ጦረኛ የሚያደርግ መንፈስ ነይ። አሁን በምትናገረው ነገር ላይ ጨምራለሁ እኔ። አሜን። ይጨመርላት። አዎ ሎርድ ፋቪ ሳካራ ቫዲያማ ከባድ ስፒሪት ነው ያለሽ። ያጂ ጂሰስ ኔም ይጨመርላት። አሜን። ይጨመርላት። አሜን። አሜን። አንድ ሰው ጮህ ይጨመርላት ይበል። ይጨመርላት። የሆነ ከፍታ ላይ ስትወጣ እያየው ነው። አሜን። አንድ ሰው በእግሩ አይደለም የሚወጣው፣ እሷ እየበረረች ስትወጣ እያየው። አሜን። የሚያበር የንስር ክንፍ ተሰጣት ዛሬ። አሜን። የንስር ክንፍ ተገጠመላት ነው ያልኩት። አሜን። ፍላይ ነው የምታረገው። አሜን አሜን። ይሄ መንፈስ ገብቶባታል። ጮህና አሜን በል። አሜን። ይሄ መንፈስ የሚቀበል ሰው አያለው። አሁን አሜን። እጆቻችሁን ዘርጉ። የያዘህን የጥንቆላ መንፈስ፣ ያሳደደሽን የመተት የጨለማ መንፈስ እኔ ቃል ስናገር፣ እኔ ቃል ሳወጣ፣ እኔ ቃል ስናገር፣ ቃል ሳወጣ መቅሰፍት ነው የሚሆንበት። አሜን። ለምን መሰለህ? የፕሮፌቲክ ፕሬየር ጉልበቱን ያውቃል።
አልቃሻ አድርጎ ተስፋ አስቆርጦ የሆነ ስርቻ ስር መወተፍ ነው የሚፈልገው። ፕሮፌቲክ ፕሬየር ቦልድነስ አለው። ፕሮፌቲክ ፕሬየር ያልሸነፍ መንፈስ ያለበት ነው። ይሄንን ካንተ አፍ መስማት ለጨለማ ውርደት ነው። ቢሆንም ግን አንተ ትጀምራለህ ዛሬ። አሜን። የሚያዋርድ ጸሎት መጸለይ ትጀምራለህ። ይሆንልሃል። አሜን።